ሞያሌ ኬንያ ገብተናል። ከ2 ሰዓት ተኩል የባስ ድራይቭ በኋላ ቀጥታ እንደገባን ፓስፖርታችንን ሸከፍ አድርገን ኢሚግሬሽን ነበር ነው። ኢሚግሬሽንም እንደገባን ያው ለኢትዮጵያ ቪዛ ፍሪ ነው ተብለን ነበር ነው። በቃ እዛ ሄድና ለዮሎ ካርድ 3500 ሽሊንግ ክፈሉ አሉን። እሱን ከፈልን። ብራችንንም ዘርዝረን ሄድን። ባይዘው ይዘው በቴሌ ብር ነው ትልኩላችሁ አላችሁ፣ ሽሊንግ ይሰጧችኋል ማለት ነው። ይኸው እዚህ ጋር ሳተ ነው ሞያሌ ላይ ፈሰስ እያለ። ኤኒዌይስ እዚህ ጋር የምንሄድበት ባስ ነው። ባሱ 12 ሰዓት ተኩል ነው የሚነሳው። ኦልሞስት ወደ 11 ሰዓት ነው የሚፈጅ። 10 ተኩል ይላል እንጂ ወደ 11 ሰዓት ነው የሚፈጅ። ጉዟችንን ጀመርን። ይዛል እዚህ ጋር ባይዘው እንደዚህ አይነት ትሪፖች ማለት ነው ሰብሰብ ብላችሁ ከጀማ ጋራ ምናምን እንዴት አባቱ ደስ እንደሚል ኢንጆይ ነው የምታደርጉት። ዋጋውን በጣም ርካሽ ነው፣ ሴፍ ነው፣ ምንም የሚያሳስብ ነገር የለም እና ሪኮመንድ ዩ ጋይስ ኢንጆይ እንድታደርጉ ማለት ነው በእንደዚህ አይነት ትሪፕ። ሶ ትንሽ እንደቆየን መሸ። ከሞያሌ የናይሮቢ መስመር ይዘናል። በቃ ሸንተን ደግሞ ልንገባ ነው ወደ ውስጥ። ፓፓጃ እንከታተል። አትክ ከዚህ በኋላ ወደ 9 ሰዓት ምናምን ነው የሚነደው። ሌትስ ጎ። 4 ሰዓት እንደተጓዝን ውረዱና ምግብ ብሉ ተባለ። እኛም የምናውቀው ምግብ ለመፈለግ እስቲ ወየ እያልን ገባን ማለት ነው። ባይዘው እቺ ቦታ ሁሉም ባሶች የሚገናኙበት ቦታ ነው። ከሞያሌ ናይሮቢ፣ ከናይሮቢ ደግሞ ሞያሌ የሚመጣው ባስ የምትገናኝበት ቦታ ነው። እኛም እዚህ ጋር ገባ አለንና ከዛችን ቀመስ አድርገን ማኪያቶችን ይዘን ድጋሚ ወደ ቦታችን ተመልሰን ጉዟችን እንቀጥለናል። ኬንያ ላይ ስንገባ ደግሞ ቪዲዮ እንለቃለን። ፎሎ ላይክ እያደረጋችሁ ፒስ